ሰላም ሰላም ጤና ይስጥልኝ ውድ የዚህ ዩቲዩብ ቻናል ተከታታዮቻችን እንደምን አላችሁ? ሌዲስ ፈርስት ማን ነው? ማሚስ ፈርስት ተጫዋለት አንቆርጥም ተጫዋለት ነኛለሽ። እኔ ያረር ሰው አይደለው የድሬ ሰው አይደለው ያረር ሰው አይደለው የድሬ ሰው አይደለው አዲስ አበባ ልጅ ነኝ። ምን ነው ተጫዋለት ነኛለሽ እንዴ? ሶማሌ አይደለው። ሌዲስ ፈርስት አልኩና ያው ማሚስ ፈርስት በቅድሚያ ከማሚ ጋር ነው ዛሬ የተገናኘ ነው። ንግግር ያርቁ ባቁት እንጂ በዚህ አጋጣሚ ማሚ አይናፋር ነች ናቸው። ኖት አይደሉም ነኝ አይናፋር ነኝ። ፌቨን ተስፋ ይባላል። ኦኬ በሙያዬ አክተር ነኝ። አሁን ለጊዜው ቋሚ ነው ድራማ ላይ ነው እየሰራለሁት። ከዛ ውጪ ደግሞ የተለያዩ ጽሁፎች ጽፋለሁኝ፣ ዳይሬክቲንግ እሰራለሁኝ። የራሴን ነገሮች እያሰብኩ ነው። ከዛ ውጪ ኤዲቲንግ ትሰራለችና መስራት ነው ያወቅኩ። ቀን ታምር ነው የሆነብኝ። ኤዲቲንግ ስራ ለምን ታውሹ? እስኪ አንድ ጥያቄ ልጠይቅልህ ከፈቀድክልን። ባለቤቱ ረጅም ሰዓት ያስቀምጣል። ኤዲቲንግ ይደው መቀመጥ አልወድም። እዛ ነው አሪፍ ቆንጆ። እኔ አብርሃም ዘሪሁን እባላለሁ። የፊልም ተዋናይ ነኝ በኑሐሚን ድራማ የእሳቸው ልጅ በመሆን እሳቸው አበዛ ያው እናቴ መሆኗን ለማመሳከር ፈልጌ ነው። እሱም ልጅ ነው እና ያው ፊልም ትወና ላይ ነው በኑሐሚን ስራ እንዲሁ በተለያዩ ስራዎች ላይ ሞካከራለሁ። እንግዲህ ከአሁን በኋላ ጥያቄዎቻችንን ደግሞ በሚያቀርብልን መሰረት ጥያቄዎቻችንን እንመልሳለን። እስኪ አንዳንድ ጥያቄዎች አዘጋጅቻለሁ እያለው ነው መልኬ። እስኪ ጆሮ በለን። እኔ ስለ ራሴ ብዙ ማውራት አልወድም። ፌቨን ተስፋ የመባሌ ብቻ ይበቃል። በሙያዬ ቅድም እንደተናገርኩት ነው በቃኝ። ራሴ ምን ልበል ጆሮዬ፣ ያው በትወና ዘርፍ ላይ አንድ ላይ ተገናኝተን አብረን ሰርተናል። ሞር በብዛት የሚያገናኘን ትወና ነው። በአሁን ሰዓት ሙሉ ጊዜ ስራ ትወና ነው። ከዚህ በፊት ሌላ ዘርፎች ላይ ቢሆንም አሁን ላይ ግን ትወናው ላይ ነው። ከዛ ውጪ ምን ምለው ነገር አለ? ደስ የሚል ጥያቄ። ልጅሽ ለምን ነበር? የማሚ ልደት ያከበርንለት ቀን የዘፈነው ዘፈን አለ እንደ ክሩ ሐሳቡን እኔ ያመነጨሁት። በዚህ አጋጣሚ የእናቱ ክሬዲት ይያዝልኝ። የእናቱ ለታዋን የሚለውን ጋብዛታለሁ። የእናቱ ለታዋን መሆኑን አውቃለሁ። እሱ ነው ዘፈኑ። ለኑሐሚን የዘፈነላት ምን ነበር? የሚል እንትና የመልካሙ ተበጀ ምን የሚለው ነበረ? ዘፈኑ ጠፋብኝ። ካፌ ላይ ቁጭ ላይ ዘፈንከለ አይደለም ምንድን ነበር በማለት አንድ አመት ምንድነው የመልካሙ ተበጀ የልብ አዳራሽ መኖር ያርገዋለች እና ድምጹ በጣም ያምራል። በእኔ ስም እሱ ይስፈንልኝ። ዲያዘሽ ነው ድራማ ላይ ገብታችሁ ታገኙታላችሁ። በዚህ አጋጣሚ ስላልዘፈንኩት በጣም አዝናለሁ። ተቆርጦ ቤታለስ ይብለኝ ሲል ነው ምንም ማድረግ አልችልም። ድምጽ ስለሌለኝ ብዙ ጥያቄ አቅርቤያለሁ። የሆነ ሰው ዘፍኖታ ሳውንድ ስኮር ይግባ ብዬ ነበር ግን አልሆነም። ምንም ማድረግ አልችልም። አውቃ ነው እንዲህ የምትለው እንቺም ብሎ እናት ግድ የለም እንዲህ ነው የምታሰጪኝ። አው መጥፎ አጋጣሚ አለው። ምሳሌ ሚዲያ ላይ እንጀራ እናት ሆኜ ነው የምሰራው። የእንጀራን ማለት የእንጀራ ልጄ ናች። ልጇን እኔ ጋር አስቀምጣ ነው አረብ ሀገር የምትሄደውና ልጁን በጣም ነው የምታሰቃየው። እኔ አይደለሁኝም ካራክተሯ። ከዛ በርበሬ ታጠናል፣ ልጁ በጣም ይገረፋል ምናምንና ትምህርት ቤት ክፍያ ልከፍል ሄድኩኝ። ትምህርት ቤት ክፍል ብቻ አላውቅም። የልጄ ትምህርት ቤት ሄድኩኝ። ሲሄድ በፊት መጣው አቅፈው ምናምን ይሰሙኛል የልጄ ጓደኞች። ሁለት መንታ ጓደኞች አሉ ጥለውኝ ሮጡ። ከዛ ማማ ለምንድን ነው ምናምን ቢስጠይቃት ይፈሩሻል ለምን ስላት ልጁን ስትገርፊ ስላዩ አለች። ከዛ በኋላ ልጆቹ ሰላም አይሉኝም። በህፃናት ይከብዳል። መጥፎ አጋጣሚ ይሄ ነው። ጥሩ አጋጣሚ እስካሁን ጥሩ ስራ ሰርቼ ስለማለቅ ጥሩ ነገር ገጥሞኛ አያውቅም። ስድብ፣ ግልምጫ፣ እርግማን ነው እየደረሰብኝ ያለው። እችላለሁ። ጥሩ አጋጣሚ የለውም። ቀጣይ ካስት ስታረጉ ደህና ሮል ስታት ከዛ አይታይላችሁ ፊቷ ምስኪን ነው። ሌላስ? ሌላ በቃ
አለ ማለት በክፋት ብዙ ካራክተሮች እኔ የምሰራቸው ካራክተሮች ወጣሉ ካራክተሮች ስለሆኑ እስካሁን ድረስ ጥሩ እንትን ማለት ጥሩ ፊድባክ ገጥሞኝ አያውቅም። ግን ደግሞ በዛ እኔ ደስተኛ ነኝ። ምክንያቱም ስለሰራሁት ነው። ልጆቹም የሚሸሹኝ፣ ሰውም የሚሰድበኝ፣ ሰውም የሚረግመኝ ትልልቆቹ ውስጣቸው ስለገባ ነው። ገጸ ባህሪው ስላሳመንኳቸው ነው። ስለዚህ በዛ ደስተኛ ነኝ። አንዳንድ ሁሌ ደግሞ ሰው ሲጠላክ ሊረዳክ ይገባልና በዚህ አጋጣሚ የልጄን ጓደኞች እኔ እንደዛ አይደለም ለልጄ ጥሩ እናት ነኝ ካያችሁት እና ለእናንተም ጥሩ እናት ሆናለሁ። አትሽሹኝ ከዚህ በኋላ ማለት ነው ፈልገው። በዚህ አጋጣሚ ግን እኔ ማንሳት ፈልገው ነገር አንዳንዴ የሰው ልጅ ከገጸ ባህሪው ጋር በጣም ሲዋሃድ ገጸ ባህሪው የሚላበሰውና ያ ማንነት ይንጸባረቅበታል። ልክ እንደ አይ እንዶ አጋጥሞሽ ካራክተሯን እዚህ ጋር ካራክተሯን ሆንኩ ያልሽበት ሰዓት ትዝም ይልሻል? አዎ ህይወቴን ስንሰራ አንተና ማነች እቺ ስሟን አምጣልኝ በእናት ከእናንተ ጋር የምትሰራው ሰላም ቤታ። እሺ ገና አክሽን ሳይባል ነበር የምንለወጥባት ሰዓት ተስጠላኝ። እኔ በጣም ነው የምወድሽ። አይ ቤቴ በጣም ነው የምወድሽ። ያጣላል ነው ያ ሳይሆን ገና ሰዓት ነው እሷ ትመስላታለች ካራክተሯን እና ገና አክሽን ሳይባል ቤቱ ስንገባ ነው ገና ሰላም ስንባባል እኔ ቀድሜ የምገባው። ሴትዮዋ ከስድብ ነው የምትጀምረው፣ እኔም ከስድብ ነው የምጀምረው። ሰላም ተሳፍሪ እንዴ ማለት አንተንም ዘው ደሚፈል። እሺ ያው እኔ ገጠመኝ ያን ያለ የታለ ገጠመኝ የለኝም። ምናልባት እንትን ነው ቀረጻ ላይ አንዳንዴ ሙያዊ ይሁን አይሁን አላውቅም፣ ሳሳ ያለ ሱሪ ካለ ከላይ መደረብ የምችላቸው ሱሪዎች ካሉ ደርቤ እሰራለሁና ከለታት አንድ ቀን ገጠመኝ። የውስጠኛው የመጀመሪያው ሱሪ ውስጥ ገንዘብ አስቀምጫለሁ። ሁለተኛው ሱሪ ደርቤ ቀረጻ ጨርሼ እዛ ሳላወጣ ብሩ መንገድ ላይ እጄ ትራንስፖርት ላይ እንዴት ላውጣ ሂሳብ ሰባል የኋላ ኪስ ነው ያለው። ምንም አማራጭ የለኝም። ፈትቼ አወጣው። ግራ ቀኝ ተገለመጥኩኝ። እና ሳለፍ ያለው ነገር አዎ እንድትተውን መክራለሁ። እንድትተውን አስተካክላለሁ። አይ ልክም አይደለም። አበበ ባልቻ እና ሰራዊት ፍቅሬ ሰራዊት ፍቅር ባለግርማ ሞገስ ድምፁ ሁለቱንም ወዳቸዋለሁ። እንደ ሙያ አባት ሁለቱንም አከብራቸዋለሁ። ሁለቱም አንጋፋ ናቸው። ግን የሆነ ፌቨራይት ብለን የምንወስደው ነገር አለ ታይፕ። ሰራዊት ፍቅሬን ወደዋለሁ፣ አከብረዋለሁ። ግን ያው ለኔ በሆነ መልኩ አበበ ባልቻ ይበልጥብኛል። ብትተውኝስ ከማን ጋር ደስ ይልሽ? ሁለቱም ጋር ብተውን እድሉን ካገኘው አይደብረኝም። ግን ሞር ደግሞ በጣም እድሉን ካገኘው ደግሞ አንዴ ከሁለቱም ጋር ሰርቻ አንዳንዴ ሁለተኛ ድጋሚ ከአበበ ባልቻ ጋር ብደግም ደስ ይለኛል። ከሁለቱም ጋር መስራት ደስ ይለኛል። እሺ ጥያቄ ወደ እኔ ሲመጣ እኔ ሰራዊት ፍቅሬ ጋር ተገናኝተናል። ከአበበ ባልቻ ጋር በጣም መስራት ፈልጋለሁ። ከሰራዊት ፍቅሬ ጋር በሌላ ስራ የተገናኘ ነው። ከአበበ ባልቻ ጋር ግን በጣም መስራት ፈልጋለሁ። እድሉን አላገኘውም። ወደፊት አገኛለሁ ከተሳካ። ያው እንግዲህ ያው ምንም ቢሆን እናት ልጇን ስትጠራቆላ አምጣ ነውና በድሉዬ እየጠራው ነበር። በድሉዬ ለጥራያለች መልሰዋለች። አንተ እንደገመትከው አይሆንም። አትበቅ በፊት ማለት በማንተ ጊዜ 30 ነበር። በ30 ነው ትምህርት የሚያልቀው መስከረም። አይ ማለት ተማሪ ሲባል ለምሳሌ ይሄ ሃይ ስኩል ላይ አለ፣ ከታች ደግሞ ኤሌመንተሪ ላይ እኔ ሰኔ 30 ላይ ተጠባብቆ መደባደብ ምናምን የሚባለውን ነገር እድሉን አላገኘም። ምክንያቱም ከአባቴ ጋር ነው ሄጄ ካርድ እቀበላለሁ፣ ከአባቴ ጋር ነው ወደ ቤት የምመልሰው። ጓደኞቼን እንኳን ቻው ብያቸው አላውቅም። እድሉን አግኝቼ አላውቅም። እንደሱ አይነቱ ነገር እንትን ነው። እኛ የተማርንበት ትምህርት ቤት በጣም ይሄ ዲሲፕሊን የነበረበት ትምህርት ቤት ነው። ሀረር ማልቴዝ ወይም ቤተልሔም ትምህርት ቤት ይባላልና በጣም ስርዓት። ሀረር ታውቀዋለህ? አይ እኔ አዲስ ፒያሳ ያለው ቤተልሔም ነው የማውቀው። እዛ ስለተማርኩ ካቶሊኮች ናቸው፣ የውጭ ዜጎች ናቸው፣ ማልታዎች ናቸው። እና ያው ብዙውን ጊዜ እንደዚህ አይነት ነገር የማስተናገድ እድሉ የለውም ትምህርት ቤቱ በራሱ። የተጠባብቀ መጣላት ነው። ኢቭን ተጣልተህ ወዲያው ታረቅ፣ ይቅርታ ተጠያየቅ ምናምን የምትባለው እና ይሄ የምታቆየው ለ30 የሚባለው ነገር የለም። እሱን ነገር አይቼው አላውቅም። እድሉን አላገኘሁም። እሱ ሰኔ 30 እንጃ ብዙ ትውስታ የለኝም። ባይዘው
የሚባሉ ነገሮች ጋር ምናምን እኔ ጋር ምንም ትውስታ ሰኔ 30 ምንም ትውስታ የለኝም። ጸበኛ ነበር። ምንም እንትን አይደለም። አይ ጸብም ማለት ሊኖር ይችላል። የተጣለች እንዲ 30 ጠብቆ መጣላት ማለት ራሱ የሆነ ለየት ያለ ሰው መሆን ይፈልጋል። በዛ ለመሆን ቂመኛ ምናምን መሆን ይፈልጋልና ያ ማንነት የለኝም። ተጣልተናል ምናምን ተጣልተን ነው የምታደርገው ትምህርት ቤት ዓለም ላይ ግን ጠብቀ ምናምን እንዲ በ30 እንዲቻላል እንዲ ጠይቃል ስለ ራስ እኮ ራስ አወራም። ሰው ስለ ራስ ጥያቄውን እንቀያየው። እንደሱ ይሁን ማለት እንደ ካራክተር ነው እንደ ካራክተር ነው እንደ ሁለቱም እንደ ካራክተርም እንደ ማንነትም ሙድል ተረብሻው ነው። በተለይ እንደ ብሮይ ምናምን ነገር ፈታ ስለሚያደርገኝ ረብሻውን ወጥታል። ጨዋ ነኝ። ይሄ የኛ የቤተሰብ ሚስጥር ነው። ግን ያው ረብሻውን ወድለታል። ሲበዛ ደግሞ ያናድደኛል። እንደ ካራክተር ማለት ነው። እችላለሁ አንቺ እንደ ካራክተር ማናደድ ማስደሰት እችላለሁ። ወይዘሮ ፌቨን ያው የእናትነት ባህሪ ደስ ይለኛል። ከዛ ምንድነው እንደ ገጸ ባህሪ አይደል? እንደ ገጸ ባህሪ እናትነት እንደ ኖርማልም የእናትነት ባህሪው አሪፍ ነው። ከዛ ጥያቄው ሁለት ነው አይደል? በሁለቱም ገጸ ባህሪ ነው አይደል? እንደ ካራክተሩን የመለስኩት እንደ ናሆም ነው የመለስኩት። እንደ አብርሃም አንዳንዴ በጣም አኩራፊ ነው። የሚያናድደኝ ነው የምናገረው። አኩራፊነቱ ያናድደኛል። እኔ አኮርፋለሁ። የፊልም ተዋንያን ሆነ ሰዓት አለውና ኦዲየንስ እሺ፣ ኦዲየንስ ላይ ያገኘኝ ይችላል። ይሄን እኛ እናውቀዋለን። አታኩርፍ። ምን አይጣጣ ነው ስማች። ሌላ ጥያቄ የለም። ምንድን ነው? አመልሽ የከው ነው ላለመመለስ ዳርዳራ አልመለሰም እኮ እናትነትሽን ወደዋለሁ እኮ በየትኛው በኖርማሉ ካራክተሯማ ታናድዳለች እኮ እንደ ገጸ ባህሪ አለ ነገሮች ማለት እንደ እናትነት እንደ እናት ካስት እንደ እናት ገጸ ባህሪ ለልጇ መንገር ያለባትን ነገር ደብቀው ከተቃራኒ ሰው እየሰማ ነው ዝም ብሎ የሚባክን አይነት ሰው ነው። ዝም ብሎ የሚናደድ ማለት የሚጥር ምናምን አይ ነው ግን ለልጇ ቢያንስ አሁን ነው የመጀመሪያ ልጅነት የሚወስዳቸው ሪስፖንሲቢሊቲዎች አሉ። ለዛ እንኳን አታካፍለውም እንደ እናትነት ለይኩን አሁን ስታየው አቅርቦ ያወራዋል፣ ምን ይለዋል፣ ያማክረዋል፣ ኃላፊነት ይሰጠዋል፣ ምናምን ያንቀሳቅሰዋል ነው። እሷ ግን እንደ እናት ደብቃ ነው ብዙ ነገሮችን የምታሳልፈው። ስለዚህ እኮ ስለምትደብቀው ነገሮችን እሱ ደግሞ ከሌላ ሰው ሲሰማ የማይሆን ውሳኔዎችን እንዲወስን ታደርገዋለች። ዝም ብሎ እንዲጮህ ግልፍተኛ እንዳይሆን ሄዶ ስህተት እንዲሰራ ከማንም ጋር እንዲጣላ ምናምን ምክንያት ትሆነዋለች። እና ያ ነገሯ እንደ እናት ያነደኛል፣ እንደ ካራክተር ማለት ነው። አስተካክላለሁ ደራሲ አስተካክል። አረጋኝ ምን የሚለው ትታዩ አደባባይ እናቴ ስለምትወደው አረጋኝ ተወደዋለች። እናቴ አረጋኝ ተወደዋለችና ለኔ ብላ አንድ ካሴት ገዝታለች። ዘፈኑ ምንድነው? እንዴ ዘፈኑ ጠፋብኝ። ብቻ እሱኛው አልበም ያለበት ነው። ምንድነው አይነት ቤት የሚጠሩኝ ሚማ ብለው ነው የሚጠሩኝ ቤተሰብና መንገድ ላይ አጋጣሚ ስትሰማ የዘፈኑ የኔን ስም እየደጋገመ የሚጠራ ነው መሰላት እና ገዝታው መጣች። ያው ልጅነት ላይ ብዙ ጊዜ የምሰማው እሱ ነበር። ጸጋዬ እሸቱ፣ ኤልያስ ተባበል፣ አረጋኝ ምናምን አራት ሆኖ ነው ትዝ ይለኛል። እንትኑ ራሱ እንደዚህ በደረጃ ቆመው ነው እና እሱ ላይ መሰለኝ ትታዩ አደባባይ የሚለው ዘፈን ያለው። ለዛ እሱን ወደዋለሁ። ደስ ይለኝ ነበር። ታንጎራጉረኝ አረ ድምጽ የለኝም። ታንክስ የተነሳው መጨረሻ ላይ የሆነ ሰው እናዘፍነዋለን። የኔ ቃንጫ ምን ነበር የሚለው? ቃንጫ የኔ ቆንጆ የሚለውን የኔ ቃንጫ ምናምን ሲሉ ትዝ ይለኛል። አይ ቲንክ ዳትሰን ሰፈር ነበርኩ በፊት ፒያሳ አካባቢ ወደ ሰሜን ሆቴል ዳትሰን የሚባል ሰፈር አለ። እዛ ነበርኩ። እዛ እንደዚህ አይነት ነገሮች ነበሩ። የኔ ቃንጫ ልጅ ትንሽ ምናምን አይነት ነገር ቆንጆ የምትለዋን ቃንጫ ምናምን ነገር ብሎት ከቅጥነት አኳያ ይሁን ምኑን አላውቅም። በሰዓቱ ያኔ ኦልሞስት ልጆች ነገር ነው። ጥያቄው ግን እንደዛ እኮ አይደለም። የምታስታውሰው ጅንጀራ የተጠቀምከው ነው የተጠቀምካቸው ለከፋዎችም ለታስታውሰው ወይ አለላከፍ ማን አድርሶ ለከፋ እኮ ነው። ለከፋ ማለት እንደዚህ ትቆሚያለሽ። እስኪ ነይ ለፍል ልከፍ አልቆማ አይደለም። ይሄ ልትለከፍ ትችላለህ። አይ
እየሄድክ የሆነ ነገር ስቦ ልትለክፍ ትችላለህ። ወፍ በጣም ሼመኛ ነኝ በዛው በእንደዚህ አይነት ጉዳይ። ይሄን ጥያቄ እኔ ጠይቄ ለብቻ ሪከርድ አድርጌ ልክልሃለሁ። ጣራ ላኪ ያወር የለም በደንብ ትዝ ይለኛል። ብዙ ነገር ስላለ ላይፍ ላይ ትዝ ይለኛል። ደፍሬ እንደዚህ አላደረገም። ይሄን ጥያቄ ከስድስት አባል እናመሰግናለን ስለነበረን ቆይታ፣ አብራችሁን ስለነበራችሁ ከልብ እናመሰግናለን። የጆሮ ዩቲዩብ ቻናልን ሰብስክራይብ ማድረጋችሁን እንዳትረሱ። ይበል ይደግ ብለናል። እናመሰግናለን አክብረህ ስለጠራህን፣ አክብረህም ስለጠየቅን እንድንጫወት እንድናስተምርም የሚያስተምር ነገር ነበረ ካለው ከተማራችሁበት ከተዝናናችሁበት አክብረህ በኢሳትኛ ስለጠራ እናመሰግናለን። ይደግልህ። ሰብስክራይብ አድርጉ። እንወዳችኋለን።